ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። አሁን የምንገኘው ታዕካ ነገሥት በዓታ ለማርያም ገዳም ግቢ ውስጥ ነው። በ1909 ዓመተ ምህረት የዚህ ገዳም የግንባታ ስፍራ ቦታ ጠረጋ እንዲሁም አለቶችን በድማሚት የማፈራረሱ ሥራ ተከናውኖ በ1910 ዓመተ ምህረት በወቅቱ በነበሩት ሊቀ ጳጳስ በአቡነ ማቴዎስ መሪነት ምስባክ ተሰብኮ ወንጌል ተነቦ ምህላም ተደርጎበት ሥርዓተ ቡራኬው ከተጠናቀቀ በኋላ የገዳሙ መሠረት ተጣለ። መሠረቱ ከተጣለ ከ10 ዓመታት በኋላ ታኅሳስ 3 ቀን 1920 ዓመተ ምህረት በዘመነ ዮሐንስ በእጨጌ ገብረ መንፈስ ቅዱስ በኋለኛ ስማቸው በብፁዕ አቡነ ሳዊሮስ ቡራኬ ቅዳሴ ቤተ ክርስቲያኑ ተከናውኖ ከጎንደር የመጣችው ታቦተ በዓታ ለማርያም በድንቅ ሁኔታ ወደ ተገነባው ቤተ ክርስቲያን በክብር ገባች። የቤተ ክርስቲያኑ ጉልላት የንጉሡ የአፄ ምኒልክ ዘውድ ነው። ያም የሆነበት ምክንያት ቤተ ክርስቲያኑ የተሠራው ለእርሳቸው መታሰቢያ እንዲሆን ታስቦ ስለሆነ ነው። በግቢው ውስጥ የሚገኙት የአንበሶች ሐውልት ንግሥቲቱ ከቤልጂየም ሀገር ያስመጧቸው ሲሆን የተሠሩትም ከነሐስ ነው። የአንበሳ ምልክትነቱ ጥንት ለያዕቆብ ልጅ ለደጉ ይሁዳ እግዚአብሔር የሰጠው የንግሥናው ምልክት ነው። ነገሥታቶችም በዘመናቸው እንደዚህ ነበር ሁኔታቸው። ይህች ስፍራ ደግሞ አፄ ምኒልክ በሕይወተ ሥጋ እያሉ ይጸልዩባት የነበረች ስፍራ ስትሆን ታዕካ ደብረ መንክራት ስዕል ቤት ኪዳነ ምሕረት ትባላለች። ከታዕካ ነገሥት በዓታ ለማርያም ቀድማ በ18ኛው መቶ ክፍለ ዘመን ውስጥ እንደተሰራች ይነገራል። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ሃይማኖት ምጓለ መህያ የአንድነት የሶስትነት ሃይማኖት አይደለ ከሰው መታመን ጠፍቷልና ከማይታመን ሰው አድነኝ። ከንቶ ይትናገሩ አሃዱ ምስለ ካልኡ ይትናገሩ ካለ አሃዱ ምስለ አሃዱ ወካልኡ ይትናገር ከአሃዱ ምስለ ካልኡ ካለ ይትናገር ባለ በቀና ነበር። ልማደ መጽሐፍ ነው። ብእሲት ምስለ ብእሲት ተማኪሮሙ ቀሰጡ መንፈቀ ሰይጡ ሌሊት ወመዓልተ ከሊሆሙ በእሪና ይትካፈለው ወለዘመን እንዲለ አንዱ ካንዱ ጋራ ከንቱ ነገር ይነጋገራል አለ።
የማይመስል የማይሆን ነገር ይነጋገራሉ። በከናፈረ ውህሉት ልበ ወበልብ ይትናገሩ ልብ ወበልብ በከንቱ የሆነ ነገርን አፍላፍ ይነጋገራሉ አለ። አፍላፍ ይለባለባሉ። ይሴሮን እግዚአብሔር ለከናፈረ ውህሉት እግዚአብሔር አንደበቷን ከፍ ከፍ አድርጋ የምትናገር አንደበትን በሞት ያጠፋታል። አንተ እግዚኦ ቀበነ ወተማህፀነነ አቤቱ ሰማይ ሩቅ አደራ ጥብቅ እንዲሉ አንተም እኛን እንደ አደራ ከብት ጠብቀን አለ። ከመከራው አድነን። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ካህናት የሚገቡበት በር ነው። ቤተልሔሙ በዚህ መስመር ነው ያለው። ቅዳሴ በሚገባበት ጊዜ ካህናቱ ወደታች ያለውን መስዋዕቱን ይዘው መጥተው በዚህ ነው የሚገቡት። ይህ ምስራቅ በር ይባላል። ይሄ ለውስጥ መግቢያው ነው። ይሄ ቅድስት ነው። ያው የውስጠኛው ደግሞ ቅድስተ ቅዱሳን መቅደስ ይባላል። እሱ ያያችሁ ሶስት ጊዜ ነው የሚሰገደው ለአብ ለወልድ ለመንፈስ ቅዱስ ተብሎ እና ይሄ ቅኔ ማህሌት ነው። ይሄ ቅኔ ማህሌት ነው። ማን ነው እዚህ ጋር ነው የሚቀመጠው? ማን ነው እዚህ ላይ የሚቀመጠው ነው? እዚህ ላይ የሚቀመጡትማ የዚህ የቤተ ክርስቲያኑ አለቃ ናቸው። ስያሜያቸውም ሊቀ ሊቃውንት ይባላል እና በመጀመሪያ በራስ ዘውድ ነው ሊቀ ሊቃውንት የሚሆኑት። ያ ወደ ላይ ልብሰ ተክህኖ የሚለበስበት ነው። ዕቃ ቤት ነው ልብሰ ተክህኖ። በዚህ ሄዶ መግባም እንችላለን። እንግዲህ በኋላ እንጠይቃለን፣ አስጎብኚ አለ። እሱን ጠይቀን የሚፈቅድልን ከሆነ እንሄዳለን፣ ማየት ይቻላል። አሁን አይደለም የእሳቸው መቆሚያ ነው። እሱ አይደል የእሳቸው መቆሚያ። ያኛው ሁሉ የአድዋ ታሪክ አለው፣ ያኛው የዳዊት ታሪክ አለው፣ በዚህም ታሪክ አለው። በኋላ አስጎብኚው ይነግራቸዋል። መቆም ከስላሴ ቦታ እንችላለን። አይቻልም። አሁንማ እሳቸውም የሉም።
ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ።